እንዴት ናችሁ ጓደኞቼ? ሰላም ናችሁ ወይ? እንግዲህ አንድ የተነሳሁበትን አላማ ይዤ ወደ እናንተ መጥቻለሁ። ያው ባለፈው እንደመረጣችሁት እናንተም እንደጠየቃችሁኝ እኔም ፖስት ማድረግ እንደጀመርኩት አሜሪካ ውስጥ ኖርዝን አሜሪካ ወይንም ዩናይትድ ስቴትስ ውስጥ አጫጭር ኮርሶች እየወሰድን የተሻለ ገቢ የምናገኝባቸውን ስራዎች ለኛ ኮሚኒቲ አድቨርታይዝ እያረኳችሁ ነው። ይሄንን ሳረግ ከየትኛውም ድርጅት ምንም አይነት ገንዘብ ተቀብዬ አይደለም፣ ግን ኮሚኒቲ ሄልፕ ለማድረግ ነው። ምክንያቱም የተሻለ ነገር መስራት እየቻልን ለምን አንዳንድ ጊዜ አለማወቅም አጋጣሚዎችን አለመጠቀም ሊሆን ስለሚችል በዛ መሰረት በባለፈው እንዳያችሁት ስለ ኤርክራፍት ቴክኒሽያን እንዲሁም ስለ ዴንታል አሲስታንት ክላስ ቀጥሎም ስለ ኤስቴቲሻን ክላሶች ፖስት አድርጌላችኋለሁ። እናት ዘኢትዮጵያ በሚለው የዩቲዩብ ፔጅ ላይ እየሄዳችሁ እየገባችሁ እዩት። ብዙዎች እያያችሁት ነው፣ ግን ለሰው እንዲዳረስም ሼር አድርጉ። እሱን እየገባችሁም ተመልከቱ። ዛሬ ደግሞ እንደናንተም ጥያቄ እኔም ቃል እንደገባሁላችሁ መሰረት ስለ መሳጅ ቴራፒ አጭር ኮርስ እንዴት መውሰድ እንደምትችሉ በደንብ ግንዛቤን ለማስጨበጥ እና ትሬኒንግ እንዴት እንደምታገኙ ለማውራት ነው የመጣሁት። ግን ከዛ በፊት ማሳጅ ሲባል ብዙዎቻችን ውስጥ አይምሮ ውስጥ ያለ ነገር ስላለ ያንን ክሊር ከማድረግ ጀምርና በደንብ አብራራላችኋለሁ ማለት ነው። ማሳጅ ቴራፒ አሜሪካን ሀገር ውስጥ እንደ አንድ የሕክምና ዘርፍ ነው የሚታየው። ምክንያቱም ስትረስ ይቀንሳል ወይም ዲክሪዝ ያደርጋል ተብሎ ይታሰባል። መስል የተለያዩ የመስል ቴንሽኖችን ወይም መስል ላይ ያሉ መጨናነቆችን ይቀንሳል ተብሎ ይታሰባል። ይታሰባል ሳይሆን በቃ ያደርጋል የሚለውን በሕክምና ደረጃ አረጋግጠው ማለት ነው። ሁለተኛ ነገር ደግሞ በተለያዩ የበሽታ ውስጥ ላሉ ሰዎች መድኃኒት ከመውሰድ ይልቅ እንደዚህ የመስልና ሕክምናዎችን ማድረግ የተሻለ ነው ተብሎ ስለሚታሰብ በዛ መልኩ መሳጅ ይሰጣል። ከምንም በላይ ጭንቀትን ለማስወገድ ይረዳል ተብሎ በአንደኛነት ደረጃ ይቀመጣል አሜሪካን ውስጥ ማለት ነው። በዚህ መሰረትም ከሕክምና ሙያ ጋር ጎን ለጎን አብሮ ይሰጣል። የሚሰጥባቸው የተለያዩ ቦታዎችና ደረጃዎች አሉት። ስፓ ውስጥ ይሰጣል፣ በግለሰብ ደረጃ ይሰጣል፣ በተቋማት ደረጃ እንደ ዌልነስ ሴንተር አካባቢ ላይ ይሰጣል። እንዲሁም በአንዳንድ ቦታ ሆስፒታሎች ውስጥ የሚሰጥበት ሁኔታ አለ። በሆስፒታል ደረጃ የሚሰጠው መሳጅ ከሌላው የሚያድግበት ሁኔታ አለ። ለምሳሌ ኦንኮሎጂ መሳጅ የሚባል አለ። ኦንኮሎጂ መሳጅ ለካንሰር ህመምተኞች የሚሰጥ መሳጅ ነው። ያም ከህክምና ጋር ኮርፖሬት በማድረግ የሚሰጥ ነገር ነው። ሁለተኛ በካይሮፕራክቲክ ሰንተር ውስጥ ይሰጣል። ያም ከአጥንትና ከአጥንት ስፔሻሊስቶች ጋር አብሮ በመሆን የሚሰጥ ነው። በአጭሩ ምንድነው አሜሪካን ውስጥ መሳጅ ቤኔፊሻል ሄልዝ ቤኔፊት ያለው ወይም የጤና ጥቅም ያለው አንድ የህክምና ዘርፍ ተደርጎ ይወሰዳል ማለት ነው። ስለዚህ የመጀመሪያው ግንዛቤ የምትጨብጡት ይሄኛውን ነገር ነው። በሁለተኛ ነገር ደረጃ ደግሞ ከሌላው ዓለም እንዴት ይለያል? መሳጅ ስንል ብዙዎቻችን ብዙ ጊዜ አሩ ነው ጭንቅላታችን ላይ የተጻፈ ነገር አለ፣ ከብልግና ጋር የምናያይዘው ነገር አለ። ኢትዮጵያ ውስጥ ይሁን እንደነ ቻይና ምናምን የተለያዩ ቦታ ላይ ያሉ ሀገሮች ላይ የሚሰጡ ማሳጆች እና እዚህኛው ዓለም ላይ ያለው ማሳጅ ተመሳሳይም ሊሆን ይችላል፣ አንድ አይነትም ሊሆን ይችላል። ህጉ ግን ነው ምንድነው እዛ አካባቢ ላይ የሚሰጡት መሳጆች ህግ ክትትል አላቸው ወይ የላቸውም ወይ? ምን የማውቀው መረጃው የለኝም። አሜሪካ ግን ሀገር በጣም ክትትል አለው። ህጉ በትክክል መተግበሩን ክትትል አለው። ይሄንን ለማለት ምን ለማለት ነው? ኢትዮጵያ ውስጥም ብዙ ስለ ማሳጅ በነበርኩበት ጊዜ ብዙ እውቀቱ የለኝም። አይሚን ስለ ማሳጅ ማለት ነው። ስፓ ከመሄድ ያለፈ ማሳጅ ተደርጌ አላውቅም ኢትዮጵያ ውስጥ እና ጥሩ ጥሩ መሳጅ እንዳለ ልጆች ይነግሩኛል። እንግዲህ ወደፊት አይሚን አድርጌ አላውቅም። ባጭሩ መረጃው የለኝም ለማለት ነው።
በህጉ በኩልም ኢትዮጵያ ውስጥ ምን አለ አላቅም። እናንተ እዛ አካባቢ ያላችሁ ልጆች ታውቃላችሁ። ግን አንድ ነገር አለ፣ ሃፒ ኢንዲንግ የሚባል መሳጅ። ያም ማለት ምንድነው? ሃፒ ኢንዲንግ መሳጅ ማለት ገላን ከታሸ በኋላ ወደ ሌላ ሴክሹዋል ግንኙነት የሚያመራበት ሁኔታና ከዛ አይነት ነገር ጋር ኮኦርፖሬት የሚደረግ መሳጅ ሃፒ ኢንዲንግ መሳጅ ይባላል። ሃፒ ኢንዲንግ መሳጅ አሜሪካን ውስጥ አይቻልም። ኖ ሃፒ ኢንዲንግ መሳጅ እና ዩናይትድ ስቴትስ ውስጥ አይቻልም። ልትሰሙ ትችላላችሁ። እንዲህ ቦታ ላይ ሊሆን ይችላል። ወንጀል ነው። አንድ ሰው በመሳጅ ተመርቆ ወይም በማንኛውም ሁኔታ ሃፒ ኢንዲንግ መሳጅ ሲሰጥ የተገኘ ሰው እስር ቤት ነው የሚጠብቀው። የመጀመሪያው ነገር አይቻልም። ተስማሙ አትስማሙ፣ ከዛ ሰው ጋር ተስማምታችሁን ሳትስማሙ ይሁን በሃፒ ኢንዲንግ መሳጅ ላይ የሚገኝ ማንኛውም ሰው ከህግ አያመልጥም። በጣም ህጉ ከረር ያለ ነገር ነው። ይሄንን በጭንቅላታችሁ ከያዛችሁ በንጹህ አእምሯችሁ የመሳጅ ትምህርት ለመከታተልና አሜሪካኖች ሰው እንዴት መሳጅ ቴራፒስት ስትሏቸው እንዴት ሪስፔክት እንደሚያደርጓችሁ ልነግራችሁ አልችልም። አንደኛ ከህክምና ዘርፍ ነው። ሁለተኛ ሩህሩህ አድርጎ ነው የሚገምታችሁ ሰው። ቢኮዝ እነዛ ሰዎች ገላቸውን አምነው ነው ለእናንተ የሚሰጧቸው። አምነው ደስ ብሏችሁ ምናምን ትልቅ ትንሽ በጣም ባለስልጣን ሊሆን ይችላሉ፣ ሀብታሞች ሊሆን ይችላሉ፣ የተለያየ ዘርፍ ላይ ያሉ ሰዎች ነው ገላቸውን ሲሰጧችሁ እናንተን አምነውና ወደዋችሁ ነው የሚሰጧችሁ። ቢኮዝ ኢትስ ሚ ብለው ነው የሚሰጧችሁ ሰውነታችሁ ማለት ነው። እና ያ ነገር በቃ እናንተንም ሪስፔክት ያደርጋችኋል። ሁለተኛ እናንተ ምን አይነት ጠንካራ ሰዎች እንደሆናችሁ ያስባሉ። ከተለያየ ሰው ጋር የተለያየ አይነት ድብርት ውስጥ ያለ ህመም ውስጥ ያለ ሰው ያ ሰው መጥቶ እናንተ ጋር ያለውን ኢነርጂ ሼር አድርጋችሁ እዛ ጋር ያለውን ሰው ረድታችሁ ተቋቁማችሁ ረድታችሁ፣ ሁለተኛ ስራችሁን ሪስፔክት አድርጋችሁ ልብስ አውልቆ የምታዩት ሰውና ቆሞ ሲሄድ የምታደንቁት ሰው አንድ አይደለም። እና ያንን በማድረጋችሁ እናንተን ከሌላው ሰው እጅግ በጣም ፔሸንት አድርጎ ነው እና እጅግ በቃ የምትወደዱ አድርጎ ነው የሚያስባችሁና መሳጅ እንዲህ አይነት ነገሮችን ያካተተ ነውና ምንድነው ወደ መሳጅ ወደ እንትኑ ለመምጣት መሳጅ ታዲያ እንዴት እንማርና እንዴት ጥሩ ገቢ እናገኝ ካላችሁኝ ደግሞ መጀመሪያ ማድረግ ያለባችሁ የአይምሮ ዝግጅት ማድረግ አለባችሁ። ምናልባት ህፃናትን ታቅፋችሁ ማታውቁ ሰዎች፣ የእህት ወንድሞቻችሁን ገላ አጥባችሁ ማታውቁ ሰዎች፣ ወይ የእናትና አባታችሁን የሰው ገላ አጥባችሁ ማታውቁ ሰዎች ልትሆኑ ትችላላችሁና ግን ማሳጁን ልስራው ስራ ስለሆነ ምናምን ብላችሁ ልትችላላችሁ። በመጀመሪያ በፍቅርና በርህራሄ የሰዎችን ገላ ለመንካት የአይምሮ ዝግጅት ያስፈልጋል። ደስ ብሏችሁ መንካት አለባችሁ። የዛን ሰው አሞታል፣ ቆይ እዚህ ጋር ቴንሽን አለው ያንን ምናምን ብላችሁ በፍቅር ነው የዛን ሰው። ምክንያቱም ማንም ሰው ሌላ ነገር ከፈለገ ሌላ ቦታ ነው የሚሄደው፣ እናንተ ጋር አይመጣም። እናንተ ጋር ግን የሚመጣ ሰው ማሳጅ እንድታደርጉት የሚመጣ ሰው ማወራው አሜሪካን ሀገር ስላለ ህግ ነው። የሚመጣ ሰው የእናንተን እርዳታ ፈልጎ እንደሚመጣ ስለምታስቡ አይምሯችሁ የዛን ሰው ገላ ዘረኝነት ሳታመጡ ሃይማኖት ሳትጨምሩ ምን ሳትሩ የሰው ልጅ በመሆኑ ብቻ ሪስፔክት አድርጋችሁ የዛን ሰው ገላ ለመንጋት ህሊናችሁን ማዘጋጀት ያስፈልጋል። የመጀመሪያው ቅድመ ሁኔታ ምንድነው? የአይምሮ ዝግጅት ያስፈልጋል ማለት ነው። ሁለተኛ ዶክሜንት ዝግጅት ያስፈልጋል። እንዳልኳችሁ ነው። ይሄንን ፕሮግራም ሲጀምር ምን ብያለሁኝ? 12ኛ ክፍል እየጨረሳችሁና ከዛ በላይ ያላችሁ ከዛ በታይ ላላችሁ አስቀድሜ ነግሬያችኋለሁ። በሌላ ጊዜ እንደምሰራላችሁ ነግሬያችኋለሁ። አሁን ግን እየሰራው ያለሁት ትንሽ ሚድል ክላስ ላላችሁ ልጆች ነው። 12ኛ ክፍል መጨረስ ብቻ ሳይሆን ከ12ኛ ክፍል የዘለለ እውቀት ይጠይቃል ይሄኛው ክላስ። ለምሳሌ 12ኛ ክፍል ደግሞ ካላችሁ ከዚህ አገር 12ኛ ክፍሎች ጋር ኢኩቫለንት የሚሆን ዶክሜንት ወይ ደግሞ የ12ኛ ግራጁዌት ያደረገ ተማሪ ጋር ኮምፒት የምታደርጉበት የትምህርት ዶክሜንት ያስፈልጋል። እና የዶክሜንት ዝግጅት ያስፈልጋችኋል። ዶክሜንታችሁን ከ12ኛ ክፍል
በላይ የሆናችሁ ዲፕሎማ ዲግሪ ያላችሁ ኢትዮጵያ ውስጥ የተማራችሁበት ዶክሜንት እዚህ ሀገር ካለ አንድ ተማሪ የ12ኛ ክፍል የጨረሰ ጋር ኢኩቫለንት ዶክሜንት ያለው ጋራ እኩል ኮምፒት ማድረግ የሚችል መወዳደር የሚችል ዶክሜንት መሆን አለበት። አንዳንድ ትምህርት ቤቶች የ12ኛ ክፍል የጨረሳችሁበትንም ፈትነው ይቀበሏችኋል። ፈትነው የሚቀበሏችሁ ምንድነው ኢንትራንስ ኤግዛም ይሰጧችኋል። ኢንትራንስ ኤግዛም ከሰጧችሁ በኋላ የመቀበል ሁኔታ አለው ማለት ነው። እሱ ላይ ዝግጅት አድርጋችሁ እሱን ከቪዲዮ ውጪ ኢንቦክስ ብታረጉልኝ በደንብ ላብራራላችሁ እችላለሁ። ይሄ ኢን ጀነራል አጠር ያለ ቪዲዮ ነው። ከዛ በተረፈ እንግዲህ ትሬኒንጉ ነው። ትሬኒንጉ ብዙ ነገሮችን ያካትታል። ከነዛ ውስጥ የመጀመሪያው አናቶሚ ክላስ ያካትታል። በጣም እንዳልኳችሁ የጤና ክላስ ስለሆነ ስለ መስል ስለ አጥንት ማወቅ አለባችሁ። አናቶሚ ክላስን ያካትታል። ኪኔዞሎጂ የሚባል ክላስ አለ። ስለ ሙቭመንት የአጥንታችንና የመስላችን ሙቭመንት የሚያጠና ክላስ ነው። ስለ ነርቨስ ሲስተም ያጠናል። ስለ ብለድ ሰርኩሌሽን፣ ስለ ቆዳ አብሮ የተያያዙ ሜን ኮርሶች አሉ። ሜን የጤና ኮርሶች አሉ። እንደውም የሚመከረው 1 ዓመት የጤና ትምህርት ያለው ጀምሮ ያለ ሰው ቢሆን ደግሞ እሱ ሞር ይረዳዋል ተብሎ ወይ ደግሞ ነርሲንግ በዚህ በኩል በጣም ኢንከሬጅ ማድረጋችሁ ልጆች ነርሲንግ የተማራችሁ ኢትዮጵያ ነርሲንግ ተምራችሁ የመጣችሁ ልጆች በጣም ኢንከሬጅ አደርጋችኋለሁ። እጅግ በጣም ወደ ካይሮፕራክተር ወደ ፊዚካል ቴራፒ ማደግ የሚችል ስለሆነ እናንተ ልጆች ኢንከሬጅ አደርጋችኋለሁ። እና እነዚህ አናቶሚ፣ ኪኒዞሎጂ፣ ፓቶሎጂ እና ይሄ ነርቨስ ሲስተም ምናምን ያሉ ክላሶች አሉ። ብዙ የጤና ክፍሎችን የያዘ እንትን ስላለው እነሱን አብረው ይሰጧችኋል ማለት ነው። ኮርሱ አሰጣጡ በተለያየ ቦታ ላይ የተለያየ አለው። የ6 ወር ክላስ አለ፣ የ1 ዓመት ክላስ አለ። የ6 ወር ክላሱ ኮርሱን ብቻ ወስዳችሁ ወደ መደበኛ ስራ የምትገቡበት ነው። የ1 ዓመት ክላስ ወይም 900 አወር የሚባል ክላስ አለ። እሱን ከወሰዳችሁ ግን የኒውሮ መስኩላር ቴራፒ ክላስ አብሮ ይሰጣችኋል እና የቆዳ ትሪትመንት ክራዮቴራፒ አብሮ ይሰጣችኋል። እንግዲህ በአሁኑ ሰዓት ደግሞ አሁን አዲስ ቴክኖሎጂ እየመጣ ያለ ይሄ ክራዮቴራፒ የሚባል ነገር አለ። ክራዮቴራፒ የውሃ ቴራፒ ማለት ነው። በውሃ ፕሬሸር ያለው ውሃ እሱም ወደፊት በደንብ ዘርዝሬ ያቀርብላችኋለሁ። 900 ሰዓት ስትወስዱ በጣም የተሻለ ይሆናል። ያ ምናልባት 11 ወር 12 ወር ወይም 1 ዓመት ይፈጃል። ነገር ግን እኔ እንዳልኳችሁ አጭር ኮርስ ወስዳችሁ ለመግባት የምትፈልጉ ልጆች ምንድነው ማድረግ ያለባችሁ? መደበኛውን ክላስ ከወሰዳችሁ በኋላ በየጊዜው ሌላ አጫጭር ኮርሶችን እየወሰዳችሁ ታሳድጋላችሁ። ወደ ሜዲካል ታሳድጋላችሁ፣ ወደ ፊዚካል ቴራፒ ታሳድጋላችሁ፣ ወይም ፊዚካል ቴራፒ አሲስታንት ክላስ፣ ወደ ካይሮፕራክተር እያላችሁ ስለምትሄዱ ኢንከሬጅ ያደርጋችኋል። ሁለተኛ መማር መጨመር ብቻም አይደለም፣ ሌላም የምታደርጉት ነገር አለ። የቢዝነስ ሰው ሊያደርጋችሁ ይችላል። እንዳልኳችሁ አከፋፈሉ ትንሽ አብራራላችኋለሁ። ክፍያ በጣም ቆንጆ ስለሆነ ነገ ተቀጥራችሁ ከምትሰሩ የራሳችሁን ቢዝነስ እንድታረጉት ይሆናል ማለት ነው። ሁለተኛ ቦታም የሚፈልግ ለምሳሌ 2 ቤድሩም 3 ቤድሩም ኖሯችሁ እማትጠቀሙበት ካላችሁ ቢዝነሳችሁን ኦንላይን ላይ አድርጋችሁ ቤታችሁ ልትሰሩት የምትችሉት ነገር ነው። ሁለተኛ ነገር ደግሞ ትፈለጋላችሁና ካይሮፕራክተር ሴንተር ውስጥ የራሳቸው ቦታ ነው የሚሰጧችሁ። የሕክምና ማዕከል ውስጥ ለብቻ ነው የሚሰጧችሁ እናንተ ቢዝነሱን መስራት የምትፈልጉ ልጆች ስትሆኑ ማለት ነው። ስለዚህ ይሄኛው እንደዚህ አይነት ነገሮች አሉት። 6 ወር ክላስ አለ በየአካባቢያችሁ ላይ። ለምሳሌ እዚህ እኔ ሜሪላንድ እና ዲሲ አካባቢ 1 4 5 አሉ። አቪዳ የሚባል አለ፣ ፖቶማክ አለ፣ የቨርጂኒያ እንትን አለ። ሌላው ፕራይቬት ኮሌጅ ስንሄድና ኮሚኒቲ ኮሌጅ ስንሄድ የተለያየ ነው። ኮሚኒቲ ኮሌጅ ከሄዳችሁ ከ2 ዓመት በላይ ነው ወይም 2 ዓመት ይወስድባችኋል። ፕራይቬት ግን ከሄዳችሁ 6 መንት ትሬኒንግ ሊሆንላችሁ ይችላል ማለት ነው። ኦኬ 6 መንት ትሬኒንግ ነው፣ ግን እንዴት ነው ፕራይቬት ኮሌጅ የምንሄደው ምናምን ልትሉ ትችላላችሁ። ፕራይቬትም ሂዱ፣ ኮሚኒቲ ኮሌጅም ሂዱ፣ ፋይናንሻል ኤድ የማግኘት ቻንስ አላችሁ። ሁለተኛ ሎን የማግኘት ቻንስ አላችሁ። ከዛ ምንድነው ፋይናንሻል ኤድ የምታገኙት የትምህርታችሁ ባክግራውንዳችሁ ምናምን ታይቶ ነው ሁሉ ነገር። እሱን አፕሩቭ ካላረጋችሁ ግን ሎን ታገኛላችሁ። እንዳልኳችሁ እናንተ ልጆች
ይሄንን ትምህርት የምትማሩ ልጆች ደግሞ ሬዚደንስ መሆን አለባችሁ ወይም ግሪን ካርድ ያላችሁ ወይም ሲቲዝን የሆናችሁ መሆን አለባችሁ። ሌላ አሳይሊ ደግሞ ሆናችሁ ወይም አሳይለም አፕላይ አርጋችሁ የምትጠብቁ ሳይሆን አሳይሊ ማለት አሳይለም ጨርሳችሁ አፕሩቭ ከተደረጋችሁ በኋላ አመት ግሪን ካርድ አፕላይ ሳታደርጉ ወደ ትምህርቱ መግባት የምትፈልጉ ደግሞ ልጆች እናንተም ትችላላችሁ። እናንተም ፋይናንሻል ኤድ ማግኘትም ሁለቱንም ውስጥ የመግባት ቻንስ ስላላችሁ እናንተንም እሱን ላብራራላችሁ እችላለሁ። ፐርሰናሊ የምትጠይቁ ልጆች ካላችሁ በዛ አይነት ሁኔታ ይቀበላችኋል ማለት ነው። ሚኒመም ክፍያው እስከ 15-16 ከፍ ሲልም እስከ 20 ምናምን ሊደርስ ይችላል። እንግዲህ ያ ፋይናንሻል ኤድ እና ወይም ሎን በሚለው ከቨር ይደረግላችኋል። ኢንተርናሽናሊ መማር እንችላለን ምናምን ካላችሁ ደግሞ ኢንተርናሽናል ለምሳሌ ከኢትዮጵያ መታችሁት ስፖርተኞች ምናምን ልትሆኑ ይችላላችሁ። መማር የምትፈልጉ ልጆች ደግሞ ካላችሁ እኔን አናግሩኝ። ሌላው እንግዲህ ይሄ መሳጅ ከፍ ወዳለ ያድጋል ብያችኋለሁ። ወደ ስፖርት መሳጅ ያድጋል። ስለዚህ ስፖርት መሳጅ ቴራፒስት ደግሞ ሆናችሁ ስቴዲየሞች ውስጥ ትልልቅ ስቴዲየሞች ውስጥ ላይ የመስራት ቻንስ አላችሁ። በጣም ትልልቅ ቦታ የመስራት እንትን አላችሁ። ስፖርታዊ እንቅስቃሴ ባሉበት አትሌቶች፣ ፉትቦለሮች፣ ባስኬት ተጫዋች ኤኒ ስፖርት አክቲቪቲ ላይ ኮሌጆች፣ ዩኒቨርሲቲዎች ይፈልጓችኋል እና እንደዛ አይነት ነገሮች አሉ። በጣም ሰፊ ቻንስ ያለው ነው። ይሄ አጭር ቪዲዮ እናንተን ኢንከሬጅ ለማድረግ እንድትጀምሩ ለማድረግ ነው ማለት ነው። እንዳልኳችሁ እዚህ ዲሲ እና ሜሪላንድ አካባቢ ያሉ ትምህርት ቤቶች እነ አቪዳ፣ ፖቶማክ፣ ቨርጂኒያ መሳጅ ስኩል የሚባሉ አሉ፣ ብዙ ናቸው አሉ። እንትኑ ሲኖራችሁ ኒርሚ በቃ መሳጅ ቴራፒ ትሬኒንግ ኒርሚ እያላችሁ ስትፈልጉ ያንን ታገኛላችሁ። እዛ ላይ ጆይን አድርጉ። ካሊፎርኒያ ውስጥ በጣም ፌመስ የሆነው NHI የሚባል አለ። ናሽናል ሆሊስቲክ ኢንስቲትዩት ነው። በካሊፎርኒያ በኤሪያ የምትኖሩ ልጆች ኢመርቪል አለ አንደኛ፣ ሞዴስቶ አለ፣ ሳክራሜንቶ ክላስ አለ፣ ኤሌ ክላስ አለ። ኤሌም አካባቢ ያላችሁ ልጆች ልትማሩ ይችላላችሁ ማለት ነው። ሳን ፍራንሲስኮ ያላችሁ ልጆች ሳን ፍራንሲስኮ ኤሪያ ላይ ወደ ፍሪሞንት ሊኖር ይችላል። ሌላው ወደ ኦክላንድ ለኦክላንድ ሊር ነው ኢመርቪል ያለው። ስለዚህ ከዛም ያላችሁ ልጅ ኮንታክት ካረጋችሁኝ እንትን ነው። ግን NHI ይባላል፣ ናሽናል ሆሊስቲክ ኢንስቲትዩት ይባላል። ኦሃዮ አካባቢ አንድ ጓደኛዬ በቅርብ የጀመረቻለች፣ እየተማረች ነው። ትንሽ ከብዷን ነበረ። አሁን ግን በጣም ጎበዝ ሆና እየተማረች ነች ያለችው። በጣም ኢንተረስቲንግ ነው። የልጆች እናት ናት። ልጆቿን ትምህርት ቤት ከሰደደ ካሌ በኋላ በቃ እዚህ ሀገር ኖራለች። ግን ኢንከሬጅ ሆና ትምህርቱን እየተማረችው ነች። በጣም እየጨረሰች ነው። ኦልሞስት አሁን መጨረሻዋ ነው። እንዲህ አይነት እናቶች በጣም ትበረታታላችሁ እንደዚህ አይነት ነገር ላይ ማለት ነው። ያው ፊዚካል እንትን ይጠይቃል፣ አቅም ይጠይቃል ማለት የስራ ለመስራት ሙሉ ሰውነታችሁን ማንቀሳቀስ የምትችሉ እንደልባችሁ ከተለያዩ ጤነኛ አካል ያላችሁ መሆን አለባችሁ። ምክንያቱም ንክኪያችሁ ከሰው ስለሆነ እሱ ግዴታ ነው ማለት ነው። ትሬኒንጉን ከወሰዳችሁና ግራጁዌት ካደረጋችሁ በኋላ ላይሰንስ ማውጣት አለ። ላይሰንሱ ምንድነው? የስቴት ኤግዛም መፈተን አለባችሁ። የቦርድ ኤግዛም አለው። ቦርድ ኤግዛም የሚያዘጋጁ ዌብሳይቶች አሉ። እንትን የምታረጉት አለ። እሱን ትወስዳላችሁ። ያንን ካደረጋችሁ በኋላ ለላይሰንስ አፕላይ ታረጋላችሁ። እንደየስቴቱ የጁሪስፕሩደንስ ኤግዛም ይሰጣል። አሜሪካን ሀገር ጁሪስፕሩደንስ ኤግዛም ማለት የሆነ ስታጠፉ የምትቀጡበት ህግም ነው ማለት ነው። እሱንም ኤግዛም ትወስዳላችሁ። ከዛ በኋላ ስራውን እጃችሁን ተስማችሁ ነው የምትቀጠሩት። ስለዚህ ኢንከሬጅ አረጋችኋለሁ። መሳጅ ቴራፒ ለመሆን የምትፈልጉ ልጆች ተማሩ። ቴክስት ካረጋችሁልኝ ተጨማሪ መረጃ ልሰጣችሁ እችላለሁ። እንግዲህ እግዚአብሔር ይርዳችሁ። እኔ በትንሹ እንትን አድርጌላችኋለሁ። እናንተ ጀምሩት። ኢንከሬጅ እየሆናችሁ እርስ በርስ ቪዲዮን ተመልከቱ፣ ሼር አድርጉኝ፣ ላይክ አድርጉ፣ ሰብስክራይብ ያደርጋችሁኝ ተመልከቱኝ። ስላዳመጣችሁኝ አመሰግናችኋለሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። በርቱና ክላሱን ለመውሰድ ሞክሩ። ጥያቄ ካላችሁ ኢንቦክስ አድርጉልኝ፣ በዛ መልስላችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።